بسم الله الرحمن الرحيم. الحمد لله الذي جعل مواسم الطاعات ميدانا للسابقين وأبوابا للمستغفرين ونفحات للمتقين. أحمده سبحانه وأشكره وأشهد أن لا إله إلا الله وحده لا شريك له، الذي جعل رمضان شهر القرب والرضوان. وأشهد أن سيدنا محمدا عبده ورسوله، خير من صام وقام وأخشع من ناجى ربه في الظلام. اللهم صل وسلم وبارك عليه وعلى آله وصحبه ومن سار على نهجه إلى يوم الدين. أما بعد، فيا أيها الصائمون والصائمات والقائمون والقائمات في أقطار العالم، السلام عليكم ورحمة الله تعالى وبركاته. الحمد لله، فإن رمضان ليس شهر عادات تؤدى ولا أيام تمضي بلا أثر، بل هو مدرسة القلوب وموسم الصادقين. እንግዲህ የረመዳን ሰዎች ባህሪያቸው ዛሂዶቹ እነዛ ቀደምቶች ደጋጎቹ ምንድን ነበረ የሚለውን ስንመለከት ወደፊት እንደሚከተለው ይሆናል ኢንሻአላህ። እንግዲህ ደጋጎቹ አላህ ሱብሓነሁ ወተዓላን በጣም የሚፈሩና በጣም የሚያከብሩ የነበሩ ደጋጎች ሷሊሆች ምን ነበር ረመዳን ላይ ከዛሊከ ما هو علاقتهم بالقرآن وما هو علاقتهم بالصلاة وما هو علاقتهم بالجماعات وما هو علاقتهم بالأذكار ግንኙነታቸው ምንድን ነበረ? በዚክር ላይ ያለው ግንኙነታቸው ከዛሊከ በሰላት الجماعة ያላቸው ትስስርና ከዛሊክ በተዓሉም ላይ ያላቸው ትምህርት በመቅሰም ላይ ያላቸው ትስስር ምንድን ነበር? ሰለፎች ቀደምቶች እነዛ ደጋግ የሆኑ ሰዎች እዛም ውስጥ ተመጀመሪያ ሰለላሁ ዐለይሂ ወሰለም ከረሱል ሰለላሁ ዐለይሂ ወሰለም ጀማዓዎች የነበሩት አሚሩል ሙእሚኒን ዑመር ብን ኸጣብ ረዲየላሁ ተዓላ ዐንሁ ብንወስድ وهو أحد المبشرين بالجنة ሰይድና ዑመር ብሎ ማለት በጀነት አብሽር የተባሉ ታላቅ ሰሃቢይ ነበሩ። ወከዛሊከ ነብዩ ሰለላሁ ዐለይሂ ወሰለም በብዙ ነገራቶች የመሰከሩላቸው ሰው ነበሩ ሰይድና ዑመር ብሎ ማለት። እንደዚህም ደግሞ ይሄ ነገር በሆነ ብለው ሲያበቁ ከተመኙ በኋላ እሳቸው ባሉት መሰረት የቁርአን አንቀጽ የወረደላቸው ሰው ናቸው ሰይድና ዑመር ብሎ ማለት። أيها المستمعون الكرام، تأملوا حال أمير المؤمنين عمر بن الخطاب رضي الله تعالى عنه. سيدنا عمر ረዲየላሁ ተዓላ አንሁ ሐለታቸውን ባህሪያቸውን ልብ በሉ አስተውሉና አልሙበሸሪ ቢልጀነ በጀነት ብስራት የተሰጣቸው ነብዩ ሰለላሁ ዐለይሂ ወሰለም የጀነት ነህ ብለው የመሰከሩላቸው ሰይድና ዑመር ሐላቸው ምንድን ነበር? አልቀውይ ፊ ዲኒላህ የአላህ ሱብሓነሁ ወተዓላ ዲን እስልምናን ለማጠንከርና የበላይ ለማድረግ የእስልምናን ባንዲራ የበላይ አድርጎ ለማውለብለብ ጠንካራ አይበገሬ የሆኑትን ሰይድና ዑመርን ሐላቸውን እስኪ ልብ በሉ አስተውሉ። ካነ የቁሙ ሌይለ ፊ ረመዳን እንደው ዝም ብሎ ጾመው ውለው ጀማዓቸውን ሰግድ አድርገው አረፍ የሚሉ አይደሉም። ይሄ ሰይድና ዑመር ባይሆን ጀነት ላንተም አለች አብሽር የጀነት ሰው ነህ ተብለው ሲያበቁ ቀንንም በጾም አሳልፈው ለይልንም ቁመው ነበር የሚያድሩት። ይሄም ብቻም አይደለም ብዙ ስራም ነበር የሚያሳዩ ሰይድና ዑመር የቁሙ ሌይለ ፊ ረመዳን በረመዳን ለይልን ሁሉ ይቆሙ ነበር። መቆም ማለት ደግሞ ኢህያ ማድረግ ለረመዳን ለይል በጀማዓ ሰላት ሰግዶ ሲያበቃ ከዛ በኋላ ቁርአን በመቅራት አዝካር በመዝከር ከዛሊከ ዒልምን በመማርና በማስተማር በማዳመጥ በዛ ሲያሳልፈው ነው ለይቱን ቁሟል የሚባለው እንጂ ቁጭ ብሎ ዝም ብሎ ተቀምጦ ቢያደር ለይልን ኢህያ አደረገ ይባላል። ዝም ብሎ ቢቀመጥ ታላ አዝካር ያለምን ነገር ማለት ነው። እና ሰይድና ዑመር ረዲየላሁ ተዓላ ዐንሁ ነበሩ فإذا مر بآيات العذاب ቅጣት የምታመላክትን የቁርአን አንቀጽ እኮ ሲያነቡ በካ ቡካአን ሸዲዳ ጠንካራ በጣም ኃይለኛ የሆነ ለቅሶ ነበር የሚያለቅሱ ሰይድና ዑመር ረዲየላሁ ተዓላ ዐንሁ የጀነት ነህ ተብለው ሲያበቁ ግን ቅጣት የምታመላክትን እንቀጣቸዋለን ወዮላችሁ ማለት የምታመላክት አንቀጽ የስሙ ጊዜና የቀሩ ጊዜ በጣም ኃይለኛ የሆነ ለቅሶ ያለቅሱ ነበር። حتى يسمع نشيجه من آخر الصفوف
من آخر الصفوف እንደው በኢማም ሆኖ እያሰገደ ሰው ሌላ ካለ ከመጨረሻ ያለው ተሶፉ መጨረሻ ላይ ያለው ሰው እስከሚሰማ ድረስ ድምጻቸው በጣም ይንሰቀሰቅ ነበር። ለቅሶ ነበር የሚያለቅሱት። በማርገፍ ብቻ ሳይሆን ድምጽ ያለው ለቅሶ ነበር የሚያለቅሱት። ሰይድና ዑመር ረዲየላሁ ተዓላ ዐንሁ ኃይለኛ ለቅሶ ያለቅሱ ነበር። ወየቁል እያለቀሱም ብቻ አይደለም በኋላ بعد الصلاة في خارج الصلاة ከሶላት ውጭ ሳሉ ደግሞ እንደዚህ እያለቀሱ ምን ይሉ ነበረ? ከሶላት ውጭ ደግሞ የአያተል አዛብን ሲቀሩ ወይሉን ሊዑመር ኢለም የግፊር ላሁ ለህ ወዮለት ዑመር ዋጥፋቱ ዋድፊ ጀሃነም ሰበተልህ ጠፋህ ዑመር እንግዲህ አላህ ያልማረህ እንደሆነ ጠፋህ ማለት ነው እያሉ ራሳቸውን ይገስጡ ነበር ሰይድና ዑመር። እናንተ እንግዲህ ያው እንደ ቅድም እንዳየነው ሰይድና ዑመር ጀነት አለህ ተብለው ሲያበቁ ይሄን ያክል ለቅሶ ያለቀሱ፣ እኛስ ምንድነው ማድረግ ያለብን? እንደው ዝም ብለን እንደው ሰርቲፊኬት ያዝን ይመስለኛል። አሁን ጀነት ልንገባ የተዘጋጀን ይመስል ቀጥታ ፊት ለፊታችን ጀነት ያለ ይመስል የሚያስፈራው ነገር የማያስፈራን ይሄን የሰራ ደግሞ ትልቅ ደረጃ አለው ተብሎ የተነገረን ላይ በጣም ሰፍ ብለን ማን ሄደውና ማን ተዘጋጀው ምን እንደሆነ ይሄ ለማንም ግልጽ ነው። ለይሰ ኢላ ሚን ቀሳወቲል ቀልብ ከቀልብ ድርቅና የተነሳ ይሄ የአላህን ፍራቻ ቀልብ ውስጥ አለመታደል ብቻ ነው። فما بالنا نحن وقد كثرت ذنوبنا وقلت اعمالنا ወንጀላችን በጣም ኃይለኛ ነው የኛ ወንጀላችን። ከዛሊከ ስራችን ደግሞ መልካም ስራ ምንላት ሁሉ በጣም ያነሰች ትንሽ የሆነ ስራ ናት። እኛ ምንድነው ተኛ የሚጠበቅብን ታዲያ? ዑመር እንደዚህ ሰይድና ዑመር ይሄን ያለቀሱ ከኛ የሚጠበቅብን አየቱሃ አልጀማዓ እናንተ ጀማዓዎች ሆይ ከኛ የሚጠበቅብን ምንድነው ከተባለ ለይልን ሀይ አድርገን ብናድር ዒልም የሚቀራበት ማዕከል ላይ ሄደን ዒልምን በመቅሰም አቂደተ ተንዚህን ባይሆን ትክክለኛ የሆነ እምነት በመማርና የተማርነው ደግሞ አቂዳን በማስተማር በቀጥታም ሆነ በተለያዩ ሚዲያ ሁኔታዎች አሰጣጦች ላይ መሳተፍ ይኖርብናል። በረመዳን የሚሰራ መልካም ስራ በጣም ብዙ የሆነ አጅርና ወረታ ስላለው ከአላህ ሱብሃነሁ ወተዓላ መዘንጋት የለብንም ማለት ነው። ከዛሊከ ቁርአን መቅራት የማንችል ሰው ካለን ቁርአን መቅራት የማንችል ሰው ካለን አንዳንድ ሰዎች ምን ሲሉ ይሰማሉ? እኔ እኮ ቁርአን ብቀራ በነበር እንደው ቁርአን ባቅ በነበር ሌስን ስቀራ ነበር ማድረው ይላል። ቁርአንን ባቀው ብኖር እኔ ቁርአን ባኸተም ወይንም በሐፍዝ በቃ ሌቱን ስቀራ ነበር ማድረው የሚል ሰው ካለ ይሄንን የሚተካ ትልቅ ብስራት ላስታውሳችሁ እፈልጋለሁ። አንድ ታላቅ ሼኽ ነበርና ከሳቸው ካሉት እነሳለሁኝ። ሰሚዐ ሸይኹን ትልሚዘሁ የቁል ለው ኩንቱ ሐፊዘን ሊኪታቢላህ ለአሕየይቱ ለይለ ኩለሁ ቢቲላወቲህ እኔ እንደው ቁርአንን በአጠቃላይ ሸምድጄና በሐፍዝ ኑሮ ለይልን ስቀራ ነበር ማድረው ሲል ደርሳቸውን ይሰሙታል። ሸይኹ ማዛ ቃለ ሀዛ ሸይኹ ሊትልሚዚሂ ይሄ ሸይኽ ለዛ ለተማሪያቸው ምንድነው ያሉት? ሱብሃንአላህ እንግዲህ ቁርአን ሐፍዤ በነበር ሌቱን ስቀራ ነበር ማድረው ነው ያለው። እሱ ግን እንኳን ሌቱን ሀይ ሊያደርግ ምንም የሌለው ሰው ነው ማለት ነው። ምክንያቱም ከዚህ ጋር የሚወዳደሩ ቁርአንን እንደማስተን የሚወዳደር የቁርአን አንቀጾች አሉ። አይ ታው ሱረቱል ኢኽላስ ቁል ሁወላሁ አሐድ የሚለው ቁል ሁወላሁ አሐድ ብለን የምንጠራው ቁርአን ምዕራፍ እሱ ሱረቱል ኢኽላስ ብለን የምንጠራው ይታዘበሃል ተው ዝም በላሉት ይባላል። ሱረቱል ኢኽላስን ቁል ሁወላሁ አሐድን 3 ጊዜ የቀራ ሰው ቁርአን እንዲያከተመ ነው የሚቆጠረው እየተባለ እሱን እንኳን 3 ጊዜ እንኳን ደጋግመህ ያልቀራ ቁርአንን ብትሐፈዝ ነው እንዳንተ ላይ ለስቀራ የምታድረው። ታው ይሄን ታልክ ከወዲሁ ከትንሹ መነሳት አለብህ። ቁርአን አختሜ በነብህ በአጠቃላይ ተሐፈዝኩት እንዳለኔ ስቀራን ማድረብ ብለህ ታልክ ያንን እውነታ የሚገልጽልህ ትክክለኛነትን የሚገልጸው ምን ስታደርግ ነው አንተ አሉት ከወዲሁ ቁል ሁወላሁ አሐድን እንኳን 3 ጊዜ መቅራት አለብህ ይላል። እኛ ቁርአን አልቀራንም እንጂ ብንቀራ በነበር ብዙ ነገር እናደርግ ነበር ብለን የምንመኝ ሰዎች ወንድሞች ታላችሁ አባቶች ታላችሁ አብሽሩ ትልቅ ነገር አላችሁ። ቁርአን ባታኸትመም እንኳን
አሳምራችሁ በአጠቃላይ የማንበብ እንኳን ብቃት ባይኖራችሁ ቁል ሁወላሁ አሐድ የሚለውን እስከ መጨረሻው ወለም የኩን ለሁ ኩፉወን አሐድ የሚለው ድረስ 3 ጊዜ ተቀራችሁ ልክ ቁርአን እንዳختማችሁ ነው የሚቆጠርላችሁ። ስለዚህ ቁርአን በዚህ አይነት መከታተል እንችላለን። በተደጋጋሚ የምናውቀውን ሱራ ምዕራፍ በመደጋገም እየቀራን ዝግ ብለን እየቀራን ሳንሮጥ በዝግታ በተአሙል እንድንቀራ ከወዲሁ ለማስታወስ ፈልጋለሁኝ። ለይህም አላህ ይወፍቀን፣ አላህ ይወፍቃችሁ። ቁርአን በጣም ይሄ هذا الشهر يسمى شهر القرآن ይሄ ረመዳን شهر القرآن ይባላል። شهر التلاوة ይባላል። የንባብ ወር ማለት ነው። ቁርአን የሚነበብበት ቁርአን የሚቀራበት ወር ነው። ከዛሊከ ቁርአን የወረደበት ቀን ወር ስለሆነ ቁርአንን በተደጋጋሚ በብዙ እጥፍ ያختሙት ነበር ቀደምት ሰለፎች ሰለፍ ሷሊህ እና ቁርአን ለመቅራት ሁላችንም መዘጋጀት። ቁርአን መቅራትም ደግሞ ማንችል ሰው ካለ አሁንም ደግሞ ከዚህ ጋር የሚወዳደር ነገር የምነግራችሁ ቁርአን በተለምዶ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ብንወስድ በተለምዶ እንኳን በየሐሪማዎች በየመሳጅዶች እንደምናየውና እንደሚታወቀው ረሱል ሰለላሁ ዐለይሂ ወሰለም ባህሪያቸው ምንድን ነበሩ? ረመዳን ሲመጣ ካነ ዩዳሪሱሁ ጅብሪል ዐለይሂ ሰላም ሰይድ ጅብሪል ነብዩን ሰለላሁ ዐለይሂ ወሰለም ቁርአን ያቀራቸው ነበር። ቁርአን ባንድ እሱ ያነበቡ ያዳምጣ ሰይድ ጅብሪል ደግሞ ሲቀሩ ነብዩ ያዳምጧቸዋል። እና ይሄ የተራ ቁርአን ይባላል። ተራ ቁርአን ተብሎ የሚታወቀው ነው። በዚህ በሐሪማ በመሻይኾች በዒልም ማዕከላቶች ሁሉ ሐሪማ ላይ እንደሚታወቀው የተራ ቁርአን ተብሎ ይታወቃል። ተራ ቁርአን ማለት እንግዲህ በዚህ ነው። አንዱ እየቀራ የተቀራ ያዳምጣል። 3 ሰዎች ይሰየማሉ። አንዱ እንትን ስሙን ይቀራል። ከዛ በሳ የመቀጠሉ ደግሞ ሁለተኛው ይቀራል። ቀጥሎ ሶስተኛው ይቀራል። በዛ አይነት ነው። አንዳንዶች ደግሞ አንደኛው የቀራውን ደግሞ ሁለተኛው ደግሞ ይቀራዋል። ደግሞ ያኛው ደግሞ እንዳለ ደግሞ ይቀራዋል። ከዛሊከ ለይሉን በዛ አይነት ነው በሚያሳልፉት። ይሄ ተራ ቁርአን ተብሎ ይታወቃል። ይሄም እንዲህ የሚቀራበት ቦታ ላይ ይሄር ቁርአን ማዳመጥ ራሱ እንደቀራን ይቆጠርልናል። ረህማት የአላህ Subhanahu Wa Ta'ala ረህመቶች ይሰፍናሉ። እነዛ ረህመቶች እኛንም እንዲያገኙን ዘንድ በዛ አይነት ረመዳንን እናሳልፍ። ቁርአን የሚቀራበት ጂጂ ደግሞ ሲቀራ በቃ በአጠቃላይ ሁሉም እንዳለ በአንድ ይጀምራል። ሁሉም የሚችለውን ያክል ሒፍዝ ያለው በሒፍዙ ሒፍዝ የሌለው ቁርአን እያየ ሒፍዝ ያለውም ራሱ ቁርአን ገልጾ በተአሙል ጥሩም ራሱ ያ ነው። በሒፍዙ ተመቅራት ይልቅ ቁርአንን ገልጾ አይኑም ቀልቡም ሁሉም አንድ ቦታ እንደሆነለት ዘንድ ቁርአንን ገልጦ በደንብ አድርጎ ቁርአን መቅራት ስለሚያስችል ቁርአን ይህ በሚቀራበት ሰዓት እዛው ቦታ ሄዳችሁ ቁርአንን በመከታተል አደራ ማለት ፈልጋለሁኝ ሁላችሁም። ይሄ ታላቅ ዲል ነው። ረመዳን ሸህሩል ፉርሳ ለሙእሚናኖች የተሰጠ የሆነ ትልቅ የዲል ወር ነው። ይሄ ዲል ካለፈ በኋላ ብንጸጸት ብንረድመው ምንም ፋይዳ የለውምና ስለዚህ ሁላችሁም አደራ ማለት ነው የምፈልገው። وهذا الحسن البصري رحمه الله مر بقوم يضحكون في رمضان ልብ ምን ነበር አሁን ያ ጀማዓ ልብ በሉ። አልሐሰን አልበስሪ ረሂመሁላህ አንድ ጊዜ በሰዎች አጠገብ አረፍ አሉ። በረመዳን ወር ነው። በረመዳን ወር አሁን እኛ ምንድነው እያደረግን ያለነው? እስቲ ከዚህ ከታላቅ ታቢዒ ከታላቁ ዓሊም ከታላቁ ሷሊህ ዛሂድ ተቅይ ተሆኑ ሰው እንስማ። እኛን ነው እያንዳንዳችን ነው አሁን ይመለከተን። ለኔም ላንተም ላንቺ ነውና እስቲ ልብ በሉ። እየሳቀ በረመዳን ሰዎች ሰብሰብ ብለው እየሳቁ አገኟቸው አለፍ አሉ። فقال ይሄ ታላቅ ሰው ምን ያለው ሐሰን አልበስሪ ان الله جعل رمضان مضمارا لخلقه يستبقون فيه بطاعته فسبق قوم ففازوا وتخلف آخرون فخابوا يا الله አይ ረመዳንን እኮ አላህ የሽቅድም እንደሚያወርና ያደረገው የውድድር ወር ነው። ረመዳንን አላህ ያደረገው የውድድር ወር ነው። በዒባዳው በአላህ አምልኮት በመልካም ነገር እንዲወዳደሩና እንዲሽቀዳደሙ ዲል የከፈተበት ወር ነው ረመዳን ብሎ ማለት። ከዛ ምን ይደረጋል ታዲያ? ከፊሎች ተሽቀዳድመው
ደረጃ አገኙ፣ ሞራላቸው ደረሱ። ከፊሎች ደግሞ ውድድሩ ላይ ወድቀው ከሰሩ እንዲሁ ቀሩ ይላሉ አልሐሰን አልበስሪ። እና እናንተ የምትስቁት እዚህ የውድድሩ ኪሳራ የወደቀባቸው ሰዎች ናቸው፣ ውድድሩ ላይ የወደቃችሁ ሰዎች ናቸው እያሏቸው ነው። ረመዳን የዚህ ያክል ወር ሆኖ ሲያበቃ መሳቅ ምን አመጣው? መሳሳቁ ሳይሆን መላቀሱን ነው መለማመድ ያለብን። እና ወካነ የብኪ ፊ አኺሪ ረመዳን ወየቁል መኒል መቅቡሉ ሚና ፈኑሀኒህ ወመኒል መሕሩሙ ፈኑዐዚህ። ማን ነው እስቲ ከኛ ውስጥ አላህ ረመዳን የተቀበለለት ሰው ማን ነው? እንኳን ያገኘሃት የምስራች የምንለው ሰው ማን ነው ይሉ ነበረ አልሐሰን አልበስሪ ረሂመሁላህ። ከኛ ውስጥ ደግሞ ማን ነው እርም የተደረገበት ረመዳን ቀቡል ያላገኘለት ሰው ማን ነው? ታዚያ እንድንለው ማን ነው ይሉ ነበር። ታዲያ ማን ያውቀዋል? የሚያውቀው የለም። ቢታወቅ ኑሮ ሄዶ ታዚያ ይባል ነበር። መቅቡል የሆነለትም ሰው ቢታወቅ ኑሮ እንኳን የገጠመ የምስራች አልሐምዱሊላህ ተብሎ ብስራት ይጨመረው ነበረ። ግን ያንን የሚያውቀው የለም ኢለላሁ ሱብሓነሁ ወተዓላ፣ ጌታችን አላህ ብቻ ነው የሚያውቀው። አላሁመ ጀዐልና ሚነለዚነ ተቅበሉ ሚንሁም አዕማለሁም ኩለሃ። ጌታችን ሆይ ስራቸውን ከሚቀበላቸው ሰዎች አድርገን እህቶቻችንንም ወንድሞቻችንንም አባቶቻችንንም እናቶቻችንንም ወገኖቻችንንም ሙእሚኖችን እንዳለ ወንጀላቸውን የምትምርላቸው ከዛሊክ በዚህ በረመዳን ወንጀላቸውን ምረህን ስራቸውን ተቀበለህን ነጃት የሚወጡት ራስ የሚደርሱ ሰዎች አድርገን ሁላችሁም ለዚህ አላህ ይወፍቀን፣ አላህ ይወፍቃችሁ እላለሁ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።